እንደምን ዋላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ይህንን እድልና ጊዜ ሰጠን። ኳየሮች አለባበሳችሁ፣ መዝሙራችሁ ሁሉም ያምራል። እግዚአብሔር ይባርካችሁ። እስከ መጨረሻው እንድታገለግሉት ጌታ ይርዳችሁ። እግዚአብሔር አምላኬን አመሰግነዋለሁ ይህን እድል ስለሰጠኝ። በተለየ ሁኔታ ደግሞ ይህንን ፕሮግራም ቀደም ብለው ጊዜ ወስደው አስበው በማዘጋጀት ሰውን በማስተባበር ብዙ ስራ የሰሩ ሰዎች አሉ። እግዚአብሔር አምላክ እነሱን ይባርካቸው እና በዚሁ ደግሞ አገልግሎታችሁን፣ ራእያችሁን፣ ነፍሳትን ደግሞ ለመጥራት የምታደርጉበትን ጥረት እግዚአብሔር ያስፋላችሁ፣ ይባርክላችሁ። እንግዶችም ቅድም እያየሁ ነበር። ብዙ እንግዶች አሉ። እግዚአብሔር ይባርካችሁ። በጣም ደስ ብሎኛል። እኔም እንደ ሌሎቹ እንኳን ደህና መጣችሁ ለማለት እወዳለሁ። ቀበና ቤተ ክርስቲያን እስከማውቀው ድረስ እንግዳ በመቀበል በማላመድ አይታመም። እኔን በአፌም ሞልቼ መናገር እችላለሁ። ስለዚህ ሁልጊዜ እንድትመጡ ቤተኝነት እንዲሰማችሁ እኔም ለማበረታት ፈልጋለሁ። ከሁሉ በላይ አምላኬ እግዚአብሔር ይህንን እድል ለታናሹ ሰው ሞገስና እድል ሰጥቶ እንዳገለግለው ክቡር ስሙ እንድሸከም በሕዝቡ ፊት እንዳቀርብ የረዳኝን አምላኬን ከልብ አመሰግነዋለሁ። ዛሬ እንግዲህ ሲተዋወቅ እንደነበረው ማረፊያችን ቀርቧል በሚል ነው ከጌታ ሀሳብ ቃል የምንመለከተው። አስቀድሜ እግዚአብሔር አምላክን በጸሎት መሃላችን እንዲኖር በመጋበዝ እጀምራለሁ። የዘላለም አምላክ እግዚአብሔር ሆይ ስለዚህ የተዋበ ጊዜ ከልብ አመሰግንሃለሁ። እኔና ወገኖቼ እንዲህ ያለ እድል ስለተሰጠን ከእግር ስር ሆኖ የመማር የመገሰጽ የመመከር እድል ስላገኘን አመሰግንሃለሁ። በዚህም ሰዓት እንጠራለን ስምህን፣ ያንን ኃያሉን የሚያበረታ የሚያጠነክረውን በዓለም ጨለማ የሚያበራውን ስንዝል የሚደግፈውን ያን ኃያል ስም እንጠራለን። አሁንም እስካሁን የመራን ክንድህ ከእኛ ጋር እንዲሆን እንድትረዳን እንድታግዘን ለምናሃለን። በሸክላ ውስጥ ክቡር ነገር ክቡር መዝገብን አስቀመጠ እንዳለው ቃልህ በእኛ በሸክላ ውስጥ አልፎ ይሄ አዳኝ ቃል ዘላለማዊ ቃል ፍቱን የሆነ ቃል በእውነት ለሕዝብህ እንዲቀርብ ማጸናሃለሁ። እኔ ቃኔ መሳሪያ በኃጢአት የደከመ በብዙ የዛለ ማንነት ያለኝ፣ አንተ ግን ዋናው አልፈ ለወገኖቼም ለእኔም የሚጠቅመንን ለሰማይ የሚያበቃንን ዋናውን እንድታስጨብጠን ዓይኔ እሱን አየች እንዳለ ባሪያ አንተን ማየት እንድንችል በቃል ውስጥ እርዳን። በዚህ ጉባኤ ውስጥ ልቧ አዝሎ ደክሞ ተስፋ አጥቶ የመጣ ቢኖር በአንተ ተጠግኖ በቃልህ ተጠግኖ እንዲወጣ ማጸናሃለሁ። እግዚአብሔር ሆይ ልቡ በዓለም የሸፈተ ካንተ የራቀ ቢኖር በቃልህ መዶሻ ተቀጥቅጦ ልቡ ላንተ እንዲገዛ ለምንሃለሁ። አንተ ዋና አንተ የበላይ ሆነ ሁሉን ምራ፣ ከፊት ለፍልን፣ እኛ እንከተልህ። በሕያው ልጅህ በክርስቶስ ኢየሱስ ስም አሜን። መነሻዬን ከእስራኤሎች ታሪክ ማድረግ እፈልጋለሁ። እንግዲህ እስራኤላውያን በግብፅ ግዞት በነበሩበት ጊዜ ምንም አይነት የምግብ እጥረት ችግር አልነበረባቸውም። ባነበብኩት ቁጥር ሁሌ የሚገርመኝ ዘኍልቍ ምዕራፍ 11 ቁጥር 5 ላይ አንድ ጥቅስ አለ ሲበሉት ስለነበረ ምግብ የሚናገር በግብፅ። ዘኍልቍ 11:5 እንዲህ ይላል፣ በግብፅ ያለ ዋጋ በነፃ እንበላው የነበረው አሳ ዱባውም በጢሁም ይላል፣ ወይም ሀብሀብ ማለት ነው። በጢህ ማለት ኩራቱንም ይላል። ኩራት ማለት የባሮ ሽንኩርት ነው። ቀዩን ሽንኩርት ነጩን ሽንኩርት እናስባለን እንናፍቃለን ይላሉ። ወጥተው ከሄዱም በኋላ ያንን ምግብ ሲያስቡት በግብፅ የነበረውን አሳው፣ ዱባው፣ ሀብሀቡ፣ ነጭ ሽንኩርቱ፣ የባሮ ሽንኩርቱ፣ ቀይ ሽንኩርቱ በዛ ውስጥ ሁሉ ሆነው ግን ልባቸው ዘወትር የምትመኘው የረፍት ቦታ ነበረች።
በግብፅ ምግቡ ቢትረፈረፍም ቢበዛም ልባቸው ግን ሁሌ የምትናፍቀው ቦታ ነበረ ከነዓን። ምን ምግብ ቢትረፈረፍ ያለ ነፃነት አይጣፍጥም፣ ወዝ አይሆንም፣ አካል አይሆንም። ነፃነት ረፍት ከሌለ ምግብ አይጣፍጥም። ስለዚህ ወደ እግዚአብሔር ጮሁ፣ አውጣን፣ ወደ ረፍታችን እንግባ፣ ወደ ከነዓን እንውጣ ከዚህ ስፍራ። ምግቡ ቢኖርም የምንበላው ባናጣም ግን እንውጣ፣ ረፍት እንፈልጋለን። ዘጸአት 2:24 ላይ እግዚአብሔርም የለቅሷቸውን ድምፅ ሰማ ይላል። ከዚያም በኋላ ከምድረ ግብፅ አወጣቸው። በነበራቸው የልብ አለመታዘዝና እምቢተኝነት እልህኝነት 40 ዓመት ቢሽከረከሩ መጨረሻ ግን ወደ ናፈቋት ከነዓን ገቡ። አሁንም ግን ያቺ ከነዓን ጊዜያዊ ድንኳን ነበረች። የነፃነት እጦት ማስታገሻ እንጂ ፈውስ አልነበረችም። እውነተኛ ድንኳን ለምትሆነው ሰማይቷ ከነዓን ተምሳሌት ነበረች እንጂ ሐዘን የሌለባት ከነዓን አልነበረችም። ተጉዘው ከ40 ዓመት በኋላ የገቡባት። እዛም ከገቡ በኋላ ምድራዊቷ ከነዓን ከገቡ በኋላ ናፍቆት ነበራቸው። ዕብራውያን ምዕራፍ 11 ቁጥር 13 ላይ ጳውሎስ የእምነት ጀግኖችን ከዘረዘረ በኋላ እነዚህ ሁሉ ይላቸዋል፣ እነ አቤል፣ እነ አብርሃም፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሳምሶን፣ ሌሎችም ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት ይላል። ወይም በ62 ትርጉሙ ተሳለሙት ይላል። በዚህ ምድር ሲኖሩ መጻተኛ እንግዶች መሆናቸውን ተገንዝበው ነበር። አሁንም ከነዓን ቢሄዱ እቺ ከነዓን የሰማይቷን ምትተካ አይደለችም። አሁንም የሚናፍቁት ነገር ሌላ ሀገር ነበረ። ምድራዊ ቆይታቸው ለአካል ቢደላ ቢመችም ብዙ ከብት ቢያረቡ አገልጋይ ቢበዛላቸው ልብና ቀልባቸው ግን ከምድራዊቷ ከነዓን ጋር አልተሰፋም። ሌላ የሚጠብቁት ደግሞ የበለጠ ከተማ ነበረ። በምድራዊቷ ከነዓን ሞት አልቀረም፣ ጦርነት አልቀረም። ቢንያም ከዳን ጋር፣ ይሁዳ ከኤፍሬም ነገድ ጋር ይጋጫል። ምድራዊቷ ከነዓን ጦርነት ነበር። ህመም አልቀረም፣ ማጣት አልቀረም፣ ፍትህ መጉደሉ አልቀረም፣ እንግልት አልቀረም። ስለዚህ አሁንም ሰማያዊቷን ከነዓን እዛ እስኪደርስ ልባቸው ናፈቀ። ሁሌም በልባቸው ጉጉት ነበረ። ምድር ፈገግ ብትልላቸውም ዘወትር ግን በጀርባዋ ሁል ጊዜ ዱላ ይዛ ነው የምትጠብቀው። ምድር ፈገግ ብትልም ከጀርባዋ ግን ዱላ አለ። አሳማሚ ዱላ አላት ዓለም። የቅርብ ሰውን በማጣት በማሳጣት በዱላ ትማታለች ምድር። ከባድ ህመም፣ በህመም በእርጅና ዱላዋን ታሳርፋለች። ምድር ሁል ጊዜ ፈገግ እንዳለች አትኖርም። በጀርባ ዱላ አላት ሁል ጊዜ የምትደብቀው። ዛሬ ሰው ተደስቶ ፈክቶ ፊቱ አይዘልቅም፣ አይቆይም። ከጀርባ አላት የምትማታበት የሚያሳምምት ሰባሪ። ግማሿ ብስል ግማሿ ጥሬ ነው ይች ምድር። ስለዚህ ሙሉ ስላልሆነች ሌላ ሀገር ታስናፍቃለች። ሌላ የምትናፈቅ ቦታ አለች። ምልእ የሆነች ነቀፋ፣ ሕጸጽ፣ ጉድለት፣ ክፍተት የሌላት ስብራት የሌለባት። በጀርመን ሀገር አንድ ዜና እያዳመጥኩ ነበርና ባሳለፍነው 2023 ዓመተ ምህረት ጀርመን ያስመዘገበችው ኢኮኖሚ ኔጌቲቭ 0.3 ነው። ኔጌቲቭ 0.3 በጀርመን ዘመናዊ ታሪክ በተለይ ከሁለተኛ ዓለም ጦርነት ወዲህ ባለው በጣም ዝቅተኛው የኢኮኖሚ መጠን ነው። ኔጌቲቭ 0.3 እና ለዚህም ምክንያቱ ደግሞ ምንድነው? አረንጓዴ ኢኮኖሚ መርህ የሚባል ስለተከተለች ነው። አረንጓዴ ኢኮኖሚ መርህ ማለት ተፈጥሮን የማይጎዳ ኢኮኖሚ፣ ግሪን ፖሊሲ የሚባለው ተፈጥሮን ሳንጎዳ እንኖር የሚል ነው። በዚህ የተነሳ በፊት ከነበረው እድገቷ ልትቀንስ ችላለች። ምክንያቱም እንደ ድሮ ኢንዱስትሪው
ጋዙን የሚተፋውን ጭሱን ምናምን ስለቀነሰ ማለት ነው። እና ጀርመናውያኖቹ እንግዲህ በዚህ አካሄዳችን ከቀጠልን የምናወርሰው ለልጆቻችን እንደው አገር አይኖረንም፣ ምድር ተንጠፍጥፋ ልታልቅ ነው። ስለዚህ ቀነስ ኢንዱስትሪውን ቀነስ አድርገን እስቲ እንሞክር ነው ያሉት ባለፈው ዓመት። ይሄን ማንበብ ትችላላችሁ። ግን ኢኮኖሚያቸውን ጎዳው። ከምዕራባውያን ሁሉ በምዕራባውያን ካሉት ሀገሮች ሁሉ ዝቅተኛ ኢኮኖሚ ያስመዘገበችው ጀርመን ናት ባለፈው ዓመት ኔጌቲቭ ውስጥ። ይህ አካሄዳቸው የሚያዛልቃቸው አይሆንም ብዬ አስባለሁ። ምክንያቱም የኢኮኖሚ መሪነታቸውን ያጡታል። ስለዚህ የግድ ወደ ለመዱት የምድርን ሀብት ከልክ በላይ እያግበሰበሱ ወደ መኖር መመለሳቸው አይቀርም ብዬ አምናለሁ። እንዲሁ ምድርም ደግሞ እርጅናዋ እየተጫጫናት ከዓመት ዓመት አጎብጣ እየሄደች ነው እንደምታያት። ኢሳይያስ 51:6 ላይ ምድር እንደ ልብስ ታረጃለች ይላል። ታረጃለች። ለተጎሳቆለችው ምድር ሰዎች አስታማሚ መፍትሄ በብዙ መልኩ እያቀረቡላት ነው። ግን እርግጠኛ ነኝ ያስታምሟት ይሆናል እንጂ አያድኗትም። ያስታምሟት ይሆናል ግን አያድኗትም። ህመሟን ለጥቂት ጊዜ እንድትረሳው ማደንዘዣ ይሰጧት ይሆናል፣ ማስታገሻ ይሰጧት ይሆናል፣ ግን አያድኗትም፣ አይፈውሷትም። እንዴት እንዲያድናት የሚያውቅ የሰራት ብቻ ነው። ያበጃት የፈጠራት እንዴት እንዲያድናት ያውቃል። ከተኛችበት የህመም አልጋ የሚያነሳት ምድርን አዳኟ የሰራት ያበጃት ነው እሱ። ያንን አምናለሁ፣ እጠብቃለሁ። ጳውሎስ በሮሜ 8:22 ላይ እንዲህ ይላል፣ እስካሁን ፍጥረት ሁሉ በምጥ እንዳለ በስቃይ በመቃጠት ላይ እንደሚገኝ እናውቃለን ይላል። ፍጥረት ሁሉ በምጥ ውስጥ ነው ያለው ይላል። ምድር እንዳረጀ ጨርቅ እየተበጠሰች ጳውሎስ ተናግሯል። እኛም በምድር እንጥፍጣፊ ዕድሜ መገባደጃዋ ማለቂያዋ ላይ ያለ ነው ሰዎችም እንመሰክራለን። ምድር አርጅታለች፣ ደክማለች። ፍጥረት ሁሉ በምጥ ውስጥ አለ። መድኃኒተኛዋ ኢየሱስ ይምጣልን፣ የሰራት እርሱ ይፈውሳት። ምድር በመሬት መንቀጥቀጥ፣ በእሳተ ገሞራ፣ በጎርፍ እያለቀሰች ነው። እንባዋን እያፈሰሰች ነው በተፈጥሮ አደጋዎች። ክርስቶስ መጥቶ እንባዋን ያብስላት። በቃይ ብላለች። የሰራት ይምጣና ይፈውሳት። ስለ ምድር ማብቂያ ስናስብ ሁለት ጽንፎች አሉ። ሁለት ጽንፎች። የመጀመሪያዎቹ ምድር እውነትም እያበቃላት ነው፣ የደከመች ነው፣ ተፈጥሮ እያለቀ ነው፣ ብዙ ብርቅዬ እንስሳቶች እያለቁ ነው፣ ምድር እያበቃላት ነው። ስለዚህ መፍትሄ እንፈልግ የሚሉ አሉ። ምንም እንኳ መፍትሄያቸው ልከኛና ገጣሚ ልከኛ ባይሆንም ምናልባት በቅርቡ ሰምታችሁ ይሆናል። የፌስቡክ ድርጅት መስራችና ኃላፊ የሆነው ማርክ ዙከርበርግ ሳይታወቅ ለረጅም ጊዜ ለካ በድብቅ ሀዌ ደሴት ላይ አሜሪካ ባንዷ ስቴት ላይ ከመሬት ስር 5000 ካሬ ስፋት ያለው ቦታ እየሰራ ነው። መኖሪያ ቦታ 5000 ካሬ ነው። እንግዲህ ዋይርድ የተባለው ነው። እንግዲህ ከየት እንዳገኙት መረጃ አይታወቅም። አፈትልኮ ወጣ። ከዚያም በኋላ ግንባታው የሚያካሂዱ ሰዎች አንዳንዶችም ደግሞ ታወቁ። በዛ ቤት ውስጥ መዋኛ ገንዳ አለው፣ የቴኒስ መጫወቻ አለው፣ ሜዳ አለው፣ ሁሉም ነገር የተሟላ ነው። እና የሆነ ነገር ቢመጣ በአደጋ በተፈጥሮ አደጋ የተለያየ ችግር ቢመጣ ያ ሰው እዛ ውስጥ ገብቶ $270 ሚሊዮን ነው የፈጀበት ነው የሚባለው። $270 ሚሊዮን ፈጅቶ እዛ መሬት ስር ምንም አደጋ ቢመጣ ምድር ላይ ወደዛ ገብተን እኔና ቤተሰቤ ብሎ ያስባል። እንግዲህ አስቦም ነው እንድናለን ወይም ደግሞ መከታ እናገኛለን የሚል ነው። ይህንን ዜና ለዘጋርዲያን ለተባለው የዜና ማሰራጫ የዘገበችው ሴት የጻፈችውን ጽሑፍ እያነበብኩ ነበር። ማህዳዊ ትባላለች እና ይህን ሀሳብ ከዘረዘረች በኋላ እንዲህ ትላለች። አንዲት አረፍተ ነገር የጻፈችው ማንበብ ፈልጋለሁ። ይህ ቢሊዮነር አለች ሙሉ በሙሉ በወደመሽ ምድር መሃል በዚህ ቅንጡ ቤት ውስጥ ብቻውን በመኖር ምን ያህል ደስተኛ ይሆን? እንግዲህ ቅንጡ ቤት ሰርቶ የሰው ሌላው ዓለም ወድሞ ሌላው ሰው አልቆ
እሱ ግን መጠጊያ መከታ ቦታ አግኝቶ በመኖር ምን ያህል ደስተኛ ይሆን? እንግዲህ እሷ የተረዳችበት መንገድ አስላስደሰታኝ ነው። እኛ ግን ቃሉን መሰረት የሃይማኖትን አባቶች እምነት መከታ አድርገን እንናገራለን። ሀብታሞች በሀብታቸው የማይድኑበት፣ ድሃዎችን በድህነታቸው የማይቀሩበት ዓለም ትመጣለች። ኢየሱስ ያወርሰናል። ስለሌለን የማንቀርበት፣ ስላለንም የማንገባበት፣ በማንነታችን ብቻ ተበይነን ተፈርደን ምንወርሳት ምድር ትመጣለች። ሌላው ደግሞ ሁለተኛው ጽንፍ ነው። ይህ ደግሞ ሁለተኛው በምድር ተስፋ ያልቆረጡ ሰዎች ናቸው። ለሰው ሁሉ የተመቸ የሰከነ የተረጋጋ ምድር እንደምትመጣ የሚያስቡ አሉ፣ የሚናፍቁ አሉ። ይችን ምድር ዩቶፒያ ይሏታል። ዩቶፒያ UTOPIA ዩቶፒያ ፍጹም የሆነች ልጆች እንደ ልባቸው የሚቦርቁባት ጦርነት የማይሰማባት ትፈጠራለች ብለው ያልማሉ፣ ይጓጓሉ፣ ያስባሉ። ከነዚህ ሰዎች መካከል አንዱ ኢትዮጵያዊ ኃይለኛው ጸሐፊ አቤ ጉበኛ ነበር። አቤ ጉበኛ አንዲት ስም የሰጣት ሀገር ነበረች፣ ዩቶፒያ፣ ፍጹም የሆነች ዓለም። ኢዝራኤሎስ ብሏት ነበር። ምናልባት የእሱን ጽሑፍ ካነበባችሁ ታገኙታላችሁ። ኢዝራኤሎስ በምትባለው ከተማ ጦርነት ሳይኖር፣ ፍትህ ሳይጓደል፣ ሰው ሳይታመም፣ የባሩድ ሽታ ሳይኖር ሰዎች የሚኖሩባት ኢዝራኤሎስ የምትባል ምድር በአይነ ልቦናው ፈጥሮ ነበር። ዩቶፒያ የሆነች ፍጹም የሆነች ምድር። ነገር ግን በሚያሳዝን ሁኔታ በ41 ዓመቱ እንግዲህ በታሪክ እንደሚሰማው እንደሚነገረኝ እዚህ ጋር እኮ ነው አቤ ጉበኛ የተገደለው እየተባልኩ ያደግኩበት በተወለድኩበት ሰፈር ባደግኩበት ሰፈር ነው የተገደለው። 41 ዓመቱ እሱ ከሞት 45 ዓመት ሆነው አሁን። ነገር ግን እስራኤሎስ አልተፈጠረችም፣ አትፈጠርምም። በምድር ላይ የሰላም መስፍን የሆነው ኢየሱስ በሙላት ባልነገሰበት ምድር ላይ ሙሉ ሰላም ሊሰፍን አይችልም። ያቺ የምናርፍባት ምድር ሰው ከሰው ጋር ብቻ አይደለም ሰላም የሆነባት። ኢሳይያስ በምዕራፍ 11 ቁጥር 6 ላይ ሲናገር ተኩላ ከበግ ጠቦት ጋር ይቀመጣል ይላል። ነብር ከፍየል ጠቦት ጋር ይተኛል። ጥጃና አንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል ይላል። በዚያች ሕያው ቃሉ በነገረን የሃይማኖት አባቶችን በእምነታቸው በመሰከሩት ምናምንባት ምድር ሰው ከሰው ጋር ብቻ አይደለም እንስሳ ከእንስሳ ጋር በሰላም ይኖርባታል። ነብር ከሰባ ጠቦት ጋር፣ ተኩላም ከበግ ጋር፣ ሕፃን ልጅ ይመራቸዋል ይላል። ምዕራፍ 65 ላይ ሲደግመው ተኩላና ጠቦት በአንድነት ይሰማራሉ፣ አንበሳም እንደ በሬ ገለባ ይበላል፣ እባብም ትቢያ ይልሳል፣ በተቀደሰው ተራራዬ ሁሉ አይጎዳም አያጠፋም ይላል እግዚአብሔር። ምድር ያለ ኢየሱስ ግርድፏ ይቃናል፣ የመከራ ትብቷ ይቆረጣል ብሎ ማሰብ የማይሆን ህልም ነው። አይፈጠርም ያለ ኢየሱስ። ምናልባት ከዚህ መሃል ታውቃላችሁ ብዙዎቻችሁ የእፊያ ወጥ የሚሉት አለ እናቶች። የእፊያ ወጥ ማለት አንድ ድስት ውስጥ ያለ ወጥ ሲንተከተክ ክዳኑ ላይ የተከደነበት ክዳን ላይ የሚፈጠር ወጥ ነው። ከእንፋሎቱ ከሚወጣው ሙቀት የተነሳ ክዳኑ ላይ አለና ምናልባት አይታችሁታል። ነገር ግን እሱን እዛ ድስት ውስጥ እንዳለው ወጥ ጠርጋችሁ ብትበሉት ምንም ጣዕም የለውም። ውሃ ውሃ ነው የሚለው፣ የእፊያ ወጥ ይሉታል። እዛ ታች ያለው በዘይት በጨው ምናምን የተከሸነ ነው፣ የተቆላላ ነው። እዛ ላይ ያለው ግን በትነት የመጣ መልክ ብቻ የያዘ ወጥ ነው። ስለዚህ አንዳንድ ሰው በጣም ተርቦ እሱን ቢበላ ውሃ ውሃ ነው የሚለው። ምናልባት ያልቀመሳችሁ ቅመሱት። ምንም ቢሆን በምድር ላይ ተዘልለን ለመኖር የምናደርገው ጥረት ህልም ሁሉ ያለ ኢየሱስ ልክ እንደ እፊያ ወጥ ነው።
የሕይወት ጨው የሆነው ኢየሱስ የሌለበት ምድር፣ የቁስል ሁሉ ፈዋሽ የሆነው ዘይት ኢየሱስ የሌለበት ምድር ጥፍጥና የለውም፣ አይጣፍጥም። ምክንያቱም የሕይወት ጣዕም፣ የሕይወት መዓዛ፣ የሕይወት ትርጉሟ ኢየሱስ ባለበት ምድር ነው ሰላም የሚሰፍነው። ያችን ምድር ጌታ ያምጣልን። ኢየሱስ ያለበት የሕይወታችን ጨው ኢየሱስ ያለበት የሕይወታችን ዘይት ለቁስላችን አባሽ ምድር አቁስላ ጎርታ ለጣለችን ሁሉ ጠገን የሆነው ኢየሱስ ያለበትን ምድር ያምጣልን። ታዲያ ይቺ ብዙ ያልንላት ሰማያዊቷ ርስት ኢየሱስ በዮሐንስ 14 ላይ ሲናገርላት ልባቸው አይታወክ፣ እኔም እመኑ እግዚአብሔርም እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ባላልኋችሁ ነበር ባይሆን ኖሮ። ስፍራ አዘጋጃለሁ፣ እሄዳለሁ፣ ባዘጋጀሁላችሁ ስፍራ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወስዳችኋለሁ አለ። ቦታ ጠበበ፣ ቦታ አነሰ የማይባልበት ቦታ አለ፣ ወስዳችኋለሁ። እርግጠኛ ሆኑ። ቀብድ ደግሞ ከፈለጋችሁ፣ መተማመኛ ቀብድ ከፈለጋችሁ ደግሞ ስለመምጣቴ ሞቼ የተነሳው ነኝ። ትንሣኤ ቀብድ ነው። መምጣቱን ከተጠራጠራችሁ ሞቼ ስነሳ ቀብድ ይሆናችሁ፣ መተማመኛ ይሆናችሁ። ማን ነው ሞቶ የተነሳ? ትንሣኤውን ስናስብ እንበረታታለን፣ እርግጠኝነትም ይሰማናል፣ ይመጣልናል። ግን ይቺ ምድር በቀላሉ የተዘጋጀች አይደለችም፣ በዋዛም አይገባባትም። ኢየሱስ በስጋው መቆረስ፣ በጎኑ መወጋት፣ በአናቱ መበሳት፣ በእጆቹ መቸንከር ዋጋ ከፍሎባታል፣ ተንጠልጥሎባታል፣ ክብሩን አጥቶበት ዝቅ ብሎበታል። ስለዚህ ወንፊት አለ ማበጠሪያ፣ ለዛሽ ማረፊያ የሚመጥን አእምሮና የሕይወት ዝግጅት ከሌለ፣ ሕይወት ለዚያ ካልተዘጋጀ ሰው እዛ መግባት አይችልም። ዝግጁነት፣ የሕይወት ዝግጁነት ይጠይቃል። በዚያ ቦታ የጀርባ በር የለውም፣ የሚጭበረበርም ጥበቃ አይቆምም ከበር ላይ። አይኖቹ የእሳት ነበልባል የሆኑ፣ ድምፁ እንደ ፈሳሽ ውሃ የሆነ፣ ሁን ሲል የሚሆንለት ጌታ ያነጥራል፣ ይመነጥራል፣ ያስተውላል። እሱን ማጭበርበር አይቻልም። ማቴዎስ 22 ላይ አንድ ንጉሥ አለ። የኢየሱስ ተምሳሌታዊ ታሪክ ነው። የበግ ሰርግ አዘጋጀ። ወደዛ ሰዎች ሁሉ እንዲመጡ እንዲገቡ፣ በዛ እንዲሳተፉም ተጋበዙ። አብዛኞቹ ምክንያት አቀረቡ። ስለዚህ ነገረ ንጉሱ፣ ወደ ደጅ ውጡ፣ ፈቃደኛ የሆኑትን ሁሉ ወደ ሰርጉ ጥሯቸው አለ። እንደታዘዙት አደረጉ። ብዙዎችም ወደ ሰርጉ ቤት መሉ፣ ገቡ። ወንበሩ በተቀማጮች ተሞላ ይላል ማቴዎስ 22 ላይ። አንድ ሰው ግን ነበር ያልተገባ ልብስ የለበሰ። ንጉሱ አየው። ታዳሚዎቹ እንዲለብሱት የተሰጠ የሰርግ ልብስ ነበር፣ ልዩ ልብስ። ሲመለከተው እሱ የለበሰው የራሱን ልብስ ነው፣ ሌላ ልብስ ነው። ለዚያ አስጠራው። ለምን ልብሱን ሳትለብስ ገባ አለው። እሱም መልስ አልነበረውምና ዝም አለ ይላል ቃል በቃል መጽሐፍ ቅዱስ ላይ። ንጉሱም አዘዘ፣ እጁን እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። ይህ ታሪክ የሰማያዊ ዕረፍታችን የመጨረሻው ጊዜ ተምሳሌት ነው። ራእይ ምዕራፍ 19 ላይ የበጉ ሰርግ አለ ይላል። የበጉ ሰርግ አዳኙ የጠፉትን ልጆቹን አግኝቶ እርሱ ራሱ ወገቡን አገልድሞ የሚያገለግልበት ሰርግ፣ ጠሪውም አስተናጋጁም ኢየሱስ የሆነበት ሰርግ አለ ይላል። ለእኛ የተበሳ እጁን እያየን ይህ ስለ እናንተ የተወጋው እጄ ነው። ዘካርያስ ምዕራፍ 13 ቁጥር 6 ላይ እንዳለው ምን ሆነህ ነው እጅህን? ስለ እናንተ የተወጋሁት ነው እያለን ወገቡን አገልድሞ ራሱ አስተናጋጅ ነው፣ ራሱ ጠሪ ጋባዥ ነው። መጨረሻው በማይታይ ጠረጴዛ እርሱ ራሱ በሚያስተናግድበት ጠረጴዛ ላይ የሕይወትን መብል ይቆርስልናል። ኦ እንዴት ያለ ደስታ ይሆን! ነገር ግን በዚያ ሰርግ ልክ ይሄን ሰውዬ እንዳወጣው ንጉሱ መንጥሮ እንዳወጣው ማንም ሰው
ልብስ ያለበሰ ሰው በዚያ በራእይ ምዕራፍ 19 ላይ የተቀመጠውን የበጉን ሰርግ መካፈል አይችልም። ተስፋን ከኃላፊነት ጋር መነገር አለበት። ተስፋ አደራም አላት፣ ደስታ አደራም አላት። ተስፋውን ሁሉ ተናግሬ ብሄድ አደራውን ግን ካልተፈጸመ ተስፋው ሙሉ አይሆንም። ስለዚህ እናገራለሁ፣ የኢየሱስን የጽድቅ ልብስ ያለበሰ አይገባም፣ አይታደምም። በተቀደደ ቆዳ የተሰፋ በፈሰሰው ደሙ የቀለመ ልብስ አለ፣ የጽድቅ ልብስ ይባላል። ያ ልብስ ሊለበስ ይገባል። ለዚያ ረፍት፣ ለዚያ ቦታ ገጣሚ እንድንሆን አንድ ሰው ኢየሱስን አምኖ እንደ ግል አዳኙ አድርጎ ሲቀበል የሚደረግለት ልብስ አለ፣ የጽድቅ ልብስ። በዛ ታሪክ ላይ የተመላከተው ልብስ ማለት ነው። ይህ ልብስ ከአንዘብዛፊው የኃጢአት ብርድ የሚከላከል ከሰይጣን ፍላጻ የሚመክት መከታ ነው። ጳውሎስ በገላትያ 3:27 ላይ ሲናገር ስለዚህ ልብስ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ያመነ የተጠመቀም ይህን ልብስ ይለብሳል። በእምነት የሚታይ አይደለም፣ ነገር ግን የመንፈስ ልብስ። በዚህ መሃል ያላችሁ ወንድሞቼና እህቶቼ ያችን አገር ያችን ምድር ለመድረስ ግዴታ ይቺ መግቢያ ታስፈልጋለች። ወርቋ መሬት፣ በሮቿ ዕንቁ፣ 12 ዕንቁ መግቢያ ባለባት ከዙፋኑ ስር እንደ ብርሌ የሚያብረቀርቅ የሕይወት ውሃ ከሚፈስበት መራብ፣ መጠማት፣ መቸገር፣ ህመም፣ ደዌ በሌለበት በዚያች ቦታ ለመገኘት ይህ መግቢያ ካርድ ግዴታ ነው፣ የጽድቅ ልብስ። ሰው በማመን በጥልቀት በመጠመቅ የዚህ አባልና አካል መሆን አለበት። ብዙ ሰው ያችን ምድር ለመውረስ ይናፍቃል፣ ይመኛል። ነገር ግን ህይወቱ ይቃረንበታል ብዙ ጊዜ። ሰማይ ደግሞ የሚመዘግበው ያወራነውን አይደለም፣ የኖርነውን ነው። እግዚአብሔር ልብ አውቃ ነው፣ የልብን ያውቃል። ስለ ሰማይ ብዙ ማውራቴ፣ ብዙ መዘመሬ፣ ብዙ ስለ ሰማይ ማውራቴ የሰማይ ቤት አፍቃሪ ተብሎ አያስመዘግበኝም። እግዚአብሔር የልብ አውቃ ነው፣ የልብ ያውቃል፣ ይመዝናል፣ የልብን ያያል። ይህን ሀሳብ ሳጠነጥን ጥሩ ምሳሌ ይሆንልኛል ብዬ ያሰብኩትን ልናገር። አንድ ህመም አለ እጅግ ያስገረመ ሳነበው። ኤሊያን ሃንድ ሲንድሮም ይባላል ወይም ኤኤችኤስ ይሉታል። እና ይሄ ህመም ምንድን ነው የሚያደርገው? እጅ የፈለገውን እንዲያደርግ ነው የሚያደርገው። በተለይ ግራ እጅ በራሱ ፍቃድ የወደደውን እንዲያደርግ የሚፈቅድ ነው ይሄ ህመም። ሰውየው የእጁ ባለቤት የፈለገውን ነገር በእጁ ማዘዝ አይችልም። እጁ የፈለገውን ነገር ነው የሚያደርገው። የፈለገውን ዕቃ ወስዶ ያነሳል። የሚገርም ህመም ነው። ልታነቡት ትችላላችሁ። አንዳንድ ሰዎች ቁጭ ብለው ቲቪ እያዩ ተነስቶ ሊመታቸው ይችላል ራሳቸውን። ኤሊያን ሃንድ ሲንድሮም ይባላል። ሰውየው የሚፈልገው ሌላ ነው፣ እጁ ግን የሚያደርገው ሌላ ነው። አካሉ የሰውየው ነው፣ ፈቃዱ ግን የራሱ የእጁ ነው። ሰውየው በአፉ ና ነው ወደዚህ እያለ እጁ ግን ሂድ ሊል ይችላል። አፉ ሌላ ነው የሚያወራው፣ እጁ ግን የፈለገውን ያደርጋል። አንዳንዶቻችን ክርስትናችን በዚህ ህመም እንደተጠቃ ይመስላል። አፋችን ማራናታ ና ቶሎና አሳርፈን ውሰደን፣ ህይወታችን ግን ሂድ እንዳትመጣ። ህይወታችን አልተዘጋጀም። የቃል ዝግጁነት የለም፣ የመንፈሳዊ ዝግጁነት የለም። አፍ ቶሎና ይላል፣ ተግባር ሂድ ይላል። ጌታ አፍና ኑሯችንን ያስማማልን። ይህም ደግሞ ጌታ ና የሚል ህይወት የሚኖረው እለት እለት ወደ ጌታ በመጠጋት ነው፣ ለቃሉ በመታዘዝ ነው። መቀጠል እንደመጀመር ቀላል አይደለም። ከግብፅ የወጣ 600,000 ነው። ግብፅ አልፎ ግን እዛ ከነዓን የደረሰ 2 ሰው ነው፣ ካሌብና ኢያሱ። ሌላው አዲስ ትውልድ ነው፣ መንገድ ላይ እየተወለደ የመጣ ከ40 ዓመት በታች ነው እድሜያቸው፣ ወጣቶች ናቸው። 60፣ 70፣ 80 ሆነው የገቡት
ኢያሱና ካሌብ ናቸው። መጀመር እንደ መድረስና እንደ መቀጠል ቀላል አይደለም። በመንገድ ላይ ምንዝር አራግፎ ጨረሰው ግማሹን። 25,000 ሰው ዘኍልቍ 25 ላይ በምንዝር ተቀጥቶ ወድቋል መንገድ ላይ። በገንዘብ ፍቅር አካንና ቤተሰቡ መንገድ ላይ ወድቋል። የነዋይ ፍቅር ይዞት ተድላ በመውደድ በትዕቢት ባለማመን መንገድ ላይ ተራግፎ አልቋል ከነዓን ሳይደርስ። ወንድሜ እህቴ በዚህ መሃል ያለህ ያችን ሰማይቷን ከነዓን ለመውረስ የምትጓዝ እህቴ ወንድሜ በጽድቅ ሳሙና ታጠብ። ሕይወትህ ከአፍህ ጋር ይስማማልሽ። ሕይወቱ ያስታውቃል ጌታን የሚናፍቅ ሰው። ረፍት የሚናፍቅ ሰው በሕይወቱ ነው የሚገልጠው፣ በወሬው አይደለም። በሕይወቱ ይገልጠዋል። ንግግርማ በሰዋሰው ያምራል ይዋባል። ሕይወት ግን በውሳኔ በቆራጥነት የምትመጣ ናት። ሕይወት ይፈልጋል። ጊዜና እድሜ በስልክ በሚዲያ አይበላ። አይናችን በስልካችን አይዛል፣ በቃሉ ይዛል። ቃሉን በማንበብ ይዛል። አይናችን እስኪያጠልመን ድረስ በሚያድነው እውቀት አእምሯችን ይጥለቅለቅ። ሰውነት በሚበላ አእምሮ ደግሞ በሚታይና በሚሰማ ይገነባል። ስለምናየው ስለምንሰማው እንጨነቅ፣ እናስብ። በንቶ ፈንቶ ረብ የለሽ ወሬ ልባችን አይጠመድ፣ አእምሯችን አይታነቅ። አእምሮ ይጥራ፣ ልብ ይጽዳ። እዚህ ውስጥ ኮተት አይሙላበት፣ ከንቱ ወሬ፣ የማይረባ ጥቅም የሌለው ነገር አይሙላ እዚህ ውስጥ። ጌታ እንዲመጣ የሚናፍቅ ሕይወት አእምሮውን በጥሩ ነገር ይሞላል። እንደሚስተዋለው እንደሚታየው ግማሹ እዛ በአካል ጦር ይማዘዛል፣ ግማሾቻችን እዚህ በምላስ ጦር እንማዘዛለን። ሁለቱም ያው ነው። እዛ ሄደን ስላልተኮስን አፍ ከተኮሰ እኮ በቂ ነው። መፍትሄው ግን መንበርከክ ነው፣ መማለድ፣ ማረፊያችንን ቶሎ አምጣት። እፎይ እንበል እንረፍ ማለት፣ በጾም በጸሎት መቃተት፣ በጓዳ ሆኖ ማንባት፣ ይሄ ነው ማረፊያችንን የሚያመጣት። ብዙ ዩቲዩብ ዜና ስላያችሁ ኢየሱስን አይስበውም፣ አይጎትተውም። እዛ ምን ሆኖ ይሆን? ሰሜን ምን ሆኖ ይሆን? ምዕራብ ሆኖ ይሆን? ይሄ ጌታን አያመጣውም፣ አያፈጥነው። ወንድሜ እህቴ በቃሉ አእምሮህን ሙላ፣ በመጸለይ አእምሮህን ሙላ። ያኔ ማረፊያችን ትፈጥናለች፣ ረፍታችን ትቸኩላለች። ጌታ ልብ ይስጠን። በዚህ አንድ ክፍለ ጊዜ ስለዚህ ማረፊያችን ሁሉ አውርቼ አልዘልቅም፣ አቅሜም አይፈቅድም፣ እውቀቴ ውስን ነው። ኃጢአት ባቆሰለው ሕሊናችን አገር ስዬ ተናግሬ አልጨርሳትም። ሀሳቤን ስጨርስ ግን አንድ ነገር ላረጋግጥላችሁ እፈልጋለሁ። በዚህ ምድር አንቀርም፣ እንባ እንደፈሰሰ አይቀርም፣ ሰው እንደቀበርን አንቀርም፣ እንደተዋጋን አንቀርም፣ ምድር እንዳረጀች አትቀርም። ሐኪሟ ኢየሱስ ይመጣል፣ እርሷንም የተዘጋጁትን ይፈውሳል። ለሀሳቤ መደምደሚያ ማጠናከሪያ ስለሚሆነኝ በአንድ እውነተኛ ታሪክ ልጨርስ ሀሳቤን። የሁለተኛ ዓመት ተማሪ እያለሁ በዩኒቨርሲቲ አንድ ነገር አጋጥሞኝ ነበር፣ ወይም ደግሞ ተመልክቼ ነበር። ከኛ ፌሎ ህብረት መካከል የሆነች አንዲት እህት በዩኒቨርሲቲው ሆስፒታል ውስጥ የቅርብ ከሚባል ዘመድ የሆነ ልጅ ታሞ ተኝቷል። ስለዚህ እባካችሁ ሂዱና ጎብኙት፣ እምነቱ ከእምነታችን አይደለም፣ ግን እስቲ እዩትና ጸልዩለት ብላን ይዛን ሄደች። የከሰዓት ጥናት እንደጨረስን ወደዛ ሄድን። ሰንበት ከሰዓት አስታውሳለሁ። በቦታው ስንደርስ እኔ በቃላት ልገልጸው ማልችል ስቃይ በልጁ ላይ አየሁ። የ12 ዓመት ልጅ ነው። የተያዘው ደግሞ በሳምባ ካንሰር ነው። ስመለከተው ሰውነቱ አልቋል፣ መተንፈስ አቅቶታል፣ ያምጣል። እንዲህ በቀላሉ ነውና እኛ ምን ተነፍሰው፣ ይሄ ቀላል እንዳይመስላችሁ። ሰውነቱ ተጣብቋል፣ አልቋል። በግድ ነው የሚተነፍሰው፣ በግድ
ልቡ እየፈጠነ ሲመታ ሰውነቱ ላይ ይታያል። የልቡ ምት ፍጥነቱ ይታያል ሰውነቱ ላይ። ተሰብስበን ክብ ስንሰራ አልጋውን ወደ ውስጥ በገቡት አይኖቹ ፈገግታ ሊያሳየን ሞከረ። ግን የእውነት እንዳልሆነ ያስታውቃል። ህመም እንደጎዳው ሰውነቱን ያስታውቃል። ሰውነቱ የሚናገረው ነገር ነበር። በዚህ ሁኔታ መቆየት አልችልም የሚል ነገር ነበረው ሰውነቱ። ከጥቂት ቀናት በኋላ የመንፈቅ ረፍት ስለደረሰ ሄድን። ዓመታዊ ግማሽ ረፍት ነበር። ሄድን። ግን ሁኔታው ከአይምሮ ሊጠፋ ስላልቻለ ሁል ጊዜ ደውል ነበር። እንዴት ሆነ ያ ልጅ እያልኩኝ ጸልይም ነበር ጌታ ፍቃዱ ቢሆን። ነገር ግን በሄድኩኝ በሳምንቱ ልጁ ማረፉን ነገሩኝ። ከልቤ ነው የምነግራችሁ። ለሳምንታት ከአይምሮ ሊጠፋ አልቻለም ሁኔታው። ለሳምንታት አንድ የ12 ዓመት ቀኝና ግራውን ገና በደንብ ያላወቀ ያልኖረ ልጅ በዚያ መልኩ ህይወት በዚያ መልኩ ስታሰናብተው ማየት ከባድ ቁስል ነበር የፈጠረብኝ። እንደዚያ ጊዜ በምድር ላይ የመኖር ክፉ ግርፋት ተሰምቶኝ አያውቅም። በልማድ ሳይሆን ከአይምሮ የሆኘ ከልብ የሆኘ ከአይምሮ የሆኘ ሰማይ እንደዚያ ጊዜ ናፈቀ ጊዜ የለም። የጓጓሁለት ጊዜ የለም እንደዛ። ለዚህ ነው የምለፋው። በቃ ምድር ሽልማቷ ይሄ ነው፣ መጨረሻ ይሄ ነው። ያለፉት አባቶቼ አምነው የተናገሩለትን በምድር እንደ መጻተኛ ኑረው በኑሯቸው ያጎሉትን ያን ዓለም ያችን ፍጹም ከነዓን በቅርቡ መታ ከዚህ ሁሉ ተገላግለን ምድር ዱላዋ ተቀምቶ ምትመታበት ዱላ ተቀምቶ ተዘልለን ያለ ሐሳብ የምንኖርበት ጊዜ ቶሎ ያምጣልን። ሞቶ የድል መንሳት የት አለ መንደፊያ የት አለ ተብሎ የሞት መንደፊያ አጣት ከሞት እጅ ተነጥቆ ተወስዶ ምድራችን በሰላም በእፎይታ የምትኖርበትን ጌታ ጊዜ ያፍጥንልን። ሕያው ቃሉን መሰረቴ እንደ ደመና የከበቡኝን የሃይማኖት አባቶች ደግሞ የእምነት መከታ ያርጌ እናገራለሁ። የተስፋን ቃል የሰጠ የታመነ ነው። ማረፊያችን ቅርብ ነው። ለዚያ አድርሰን ከምድርም ላይ ከኛም ላይ እንባችንን ይጥረግልን። ጌታ ለዚያ ክብር ያብቃን። ጥሪ አርጌ ልጨርስ በለጸሎት ማለት ነው። ምናልባት በዚህ ጉባኤ መሃል የእፊያ ህይወት የሚኖር ካለ ዋና ኢየሱስ የሌለበት ህይወት የሚኖር ሰው ካለ ኢየሱስ ወደ ልቤ መጥቶ ወደ ህይወቴ መጥቶ አፍና ኑሮዬን አስማምቶልኝ ያቺን ሐሳብ ያቺን ሀገር ረፍቷን ቦታ መድረስ መውረስ እፈልጋለሁ። ጌታ ለዚያሽ ቀን እንዲያበቃኝ ጸሎቴ ምኞቴም ነው የምትሉ አብረን ተነስተን ጸሎት እናደርጋለን። ሁለት ጥሪዎች ይኖሩኛል። የቀሩ ሁለት ጥሪዎች ምናልባት በቴሌቪዥን መስኮትም ለሚያዩም ነው ይሄ ጥሪ። በበስጉ ሰርግ ለመገኘት የምትፈልጊ ብትኖር አንድ ግዴታ ግን አለብሽ። በማመን በመጠመቅ የዚያ ቤት አባል መሆን ትችላለህ። ሌላ ምንም ክፍያ የለውም። ስለዚህ ይህንን አምላኬን የግል አዳኝ አድርጌ አምኜ በመጠመቅ በጥልቀት ተምሬ አውቄ በዚያ ኢየሱስ በሚያስተናግድበት በዚያ ጠረጴዛ ላይ እነሆ ልጄ ግባ፣ ወደ ረፍትህ ግባ፣ ወደ ተዘጋጀልህ ከዚህ በኋላ ሞት የለም፣ ከዚህ በኋላ ህመም የለም፣ ከዚህ በኋላ በሽታ የለም፣ በቃ አረፍ፣ አትሰቃይም፣ ልጄ ወደ ደስታ ግባ ወደሚባልበት ቦታ ለመግባት አምኜ አልተጠመቅኩም። በማወቅም ባለማወቅም ምትል ካለ ምትይ ካለሽ በቴሌቪዥን መስኮት የምትመለከቺ ከስር በምታይ አድራሻ መልእክታችሁን ሐሳባችሁን ግለጡልን። ወደ መጨረሻውና ሶስተኛው አልፋለሁ። ልክ ቅድም እንደቀለጽነው እንደተናገርነው ህመም አፌ አንደበቴ የሚያወራው ና ቶሎ ድረስ ቶሎ ናልኝ አሳርፈኝ ነው።
አፌና ሕይወቴ ግን ጌታን ይገፋል። በኑሮዬም ባንደበቴም የጌታዬን መምጣት እንድገልጸው፣ በኑሮዬ መምጣቱን እንድሰብከው፣ ባንደበቴ ብቻ ሳይሆን በእያንዳንዱ እርምጃ እንድገልጸው ይርዳኝ የምትሉ እኔም የዚህ ጸሎት አደራ አካል ስለሆንኩኝ ወደፊት እንድትመጡና አብረን እንድንጸልይ አበረታታችኋለሁ። እግዚአብሔር አንደበቴና ሕይወቴን አንድ አድርጎት በኑሮዬም የጌታን መምጣት መናገር እፈልጋለሁ። በሕይወቴ ብዙ ክፍተቶች አሉ፣ ጉድለቶች አሉ። እግዚአብሔር የሚያውቃቸው በጓዳ በድብቅ በግላጭም በሰው ፊት የምፈጽማቸው ከነሱ ሁሉ የጸዳና የተስተካከለ ሕይወት ኖሮኝ ለዛች ለማርፍበት ቤት ሕይወቴና ኑሮዬና አንደበቴ ተስማምቶ ለዚያ መብቃት እፈልጋለሁ የምትሉ 20 ሰከንዶች እጠብቃለሁ። ከዚያም አብረን ተንበርክከን እዚህ ፊት እንጸልያለን። እግዚአብሔር ለምናርፍበት ምድር የሚገጥም የሚመጥን ሕይወት ይስጠን። ምድሪቷ ክቡር ናትና እኛም እንድንከብር ይርዳን። የምንወርሳት ዓለም ትልቅ ናትና ትልቅ ያርገን። በምድር ቆሻሻና በማይረባ አንቶ ፈንቶ ባክኖና ወደኋላ ተጎትቶ ከመቅረት ጌታ ይጠብቃል። ልባችንን ሕይወታችንን ጌታ ይረከበን፣ ለማትቀረዋ ምድር ያደርሰን። እዚህ ፊት ካሉት ወገኖቼ ጋር አብረን እንጸልያለን። የዘላለም አምላክ ከልብ ያመሰግንሃለሁ። አንተ መልካም አምላክ ነህ። የልባችንን የውስጣችንን ሁሉ መርምረህ ሕመማችንን፣ ጉድለታችንን፣ ቁስላችንን የምትፈውስ አምላክ ነህና ተመስገን። በምድርን የምናየው የምንሰማው ሁሉ ተስፋ የሚያስቆርጥ ልብን የሚሰብር ቢሆንም ተስፋ ግን አለ። ያለ ተስፋ ስላልተተወን ስላልተጣልን ልናርፍ በደጅ እፎይ ልንል በቅርብ ስለሆነ ተመስገን። የተዘጋጀልን ማረፊያ የተሰናዳልን ማረፊያ መገፋፋት የሌለው ጠበበኝ ውጣልኝ እዚያ አትሆንም ከኔ ጋር አትቀመጥም የማንባባልበት ንጉሷ አንተ መስፍኗ አንተ ዋናዋ አንተ የሆነች ምድር ስለተዘጋጀች እናመሰግናለን። መሻቆት መራራቅ የልብ መገፋፋት የሌለባት እውነተኛ ፍቅር የሰፈነባት የምናርፍባት ምድር ስላለች እናመሰግናለን። ብትሰፋ መቀደዷን ባላቆመችዋ ምድር ላይ ሆነን እግዚአብሔር ሆይ እንናፍቃለን፣ ቶሎናለን። ይህንን ደግሞ በአፍ ብቻ አይደለም በሕይወታችን እንድንመሰክረው እርዳን። በኑሯችን ናለን እንድንልህ እንድንቃትት አንተ እርዳን። ጠዋት በማለዳ ቀን በቀትር ማታ በምሽት በውድቅት ሁሌ ናፍቆታችን ሁንልን። ሁልጊዜ የልባችን ጌታዊ ትኩረት ዋናችን አንተ ሁንልን። በተለየ ሁኔታ ከኔ ጋር በዚህ ፊት የተንበረከኩትን ይዣቸው በከበረ መሰዊያ ፊት አቀርባቸዋለሁ። ልባቸውን ዝቅ አድርገው ሀሳባቸውን ጌታዬ በፊት አዋርደው መጥተዋል። የልባቸውን ታውቃለህ። እግዚአብሔር ሆይ አንተ በእውነት የሚያንገዳግዳቸውን የሕይወት ማዕበል ጸጥ እንድታደርግ ጸልያለሁ። በእውነተኛ መሰረት ላይ ተመስርተው በጽድቅ እንዳይቆሙ የሚታገላቸውን ጎታች ክፉ ኃጢአት ከልባቸው ሕይወት ውስጥ ከልባቸው ሜዳ ላይ ነቅለህ እንድጥለው ጸልያለሁ። አረምና ከንቱ ነገር ከሕይወታቸው ይነቀል። አንተ ጽድቅህ አንተ ማንነትህ በሁለንተና በልባቸው ክበር ታይ ተገለጥ። ካፋቸው ጽድቅ ይውጣ፣ ከሕይወታቸው እውነት ይውጣ። በሚያደርጉት እርምጃ ሁሉ ጽድቅን እንዲሰብኩና እንዲዘሩት አንተ እርዳቸው። ለአካባቢያቸው፣ ለሰፈራቸው፣ ለቤታቸው፣ ለመስሪያ ቤታቸው ሁሉ አብሪ ከዋክብት በጨለማ አድማቂ ኮከብ አድርጋቸው። እግዚአብሔር በተገኙበት ቦታ ሁሉ ሽታ መኖሩ መዓዛ መገኘቱ እስኪታወቅ ድረስ እያንዳንዱ እንቅስቃሴያቸው ኢየሱስ ሆይ በአንተ መዓዛ እንዲታወድ እጸልያለሁ። ሁለንተናቸው ለክብር የተለየና ጌታ የተመረጠ እንዲሆን እጸልያለሁ። ሕይወታቸውን እርምጃቸውን እርምጃ በእርምጃ እጃቸውን ይዘህ ምራቸው። እግዚአብሔር ሆይ አንተ ከያዝክ አትለቅም፣ ሰው ግን ይለቅሃልና አንተ በማይለቀው እጅህ በማይንቀጠቀጠው ጽኑ ክንድህ ደግፋቸው። አትዝልምና አበርታቸው፣ አትወድቅምና አንተ አቁማቸው።
እግዚአብሔር ሆይ ላንተ አደራ እሰጣቸዋለሁ፣ ሕይወታቸውን ተረከብ። የዘላለም አምላክ እግዚአብሔር አባት ሆይ ስትመጣ በክብር ጥርስ ማፋጨትና ሐዘን ከሆነበት እንዳንሆን ተራሮች ደብቁን፣ ዋሻዎች ሰውሩን፣ ሸለቆች ደብቁን ከሚሉት ሳይሆን መጣልኝ አዳኜ ሊያሳርፈኝ ከምድር ኮተት ሁሉ ነፃ ሊያወጣኝ መጣ ቀረበ ኦ ደስታ ብለን ከልባችን አንተን በደስታ ከሚቀበሉ መሃል አድርገን። ምንም እንኳን በዚህ ምድር ደግሞ ባንቀር ብንሞትም ስትጠራቸው ከምድር ትቢያ ጌታዊ ድምፅህን ሰምተው ተነስተው ጌታችን መጣ ከሚሉት መሃል አድርገን። ድምፅህን ስንሰማ ከሚነሱት መሃል አድርገን። ያን ድምፅህን ደግሞ በዚህ ምድር እንድንለማመደው አግዘን። ስትጠራን ያኔ እንድንሰማ ዛሬ ጥሪህን እንለማመድ። ያንተን ድምፅ እንድንለየው አንተ አግዘን። ከቃልህ እውቀት ከመጸለይ ጽናት አንተ ምከረን፣ አበርታን። አምላኬ ሆይ እስከ መጨረሻው ድረስ ከኛ ጋር ሁንልን፣ አትለየን፣ አትተወን። አሁንም ደግሞ ከዚህ ስንነሳ ይህን ተስፋ ይዘን እንድንነሳ አርዳን። በዚህ ልባችን ሞቆ ውስጣችን በርትቶ በደስታ በእውነት በሰማያዊ ሐሴትና ደስታ ተጥለቅልቀን በደስታ በክብርህ ተሞልተን እንድንነሳ አርዳን። ክብሩን ሁሉ አንተ ወሰድ። በሕያው ልጅ በክርስቶስ ኢየሱስ ስም አሜን።